ኤፍ ፕራይም አት ኤክስ ኤፍ ኦፍ ቲ ማይነስ ኤፍ ኦፍ ኤክስ ኦቨር ቲ ማይነስ ኤክስ ነው የሚሆነው ማለት አስዋት ቲ ቬሪ ክሎዝ ቱ ኤክስ ማለት ነው። ይሄ የላይኛው ዲፊኒሽን ነው። ምን ሲሆን ኤች ምን ወደ ሲጠጋ ወደ ዜሮ በሚጠጋበት ጊዜ ኤችኛው ኤክስ ምን ትሆናለች? ዜሮ ትሆናለች። በኤክስ ቦታ ላይ ቲ ነው ተጠቀመው ሲቀነስ ኤፍ ኦፍ ኤክስ ሲካፈል ምንድን ነው የሚሆነው? ቲ ማይነስ ኤክስ ነው የሚሆነው ማለት ነው። So note the derivative is the exact rate at which one quantity changes with respect to another. derivative ማለት ከሌላኛው ኳንቲቲ አንጻር ምን የሚሆንበት አንድ ኳንቲቲ ምን የሚሆንበት ቼንጅ የሚሆንበት ኤግዛክት ሬት ነው ማለት ነው። ይሄ ማለት ምን ማለት ነው? በሌላ አገላለጽ ስሎፕ ዴሪቬቲቭ ማለት ምንድነው? ስሎፕ ነው ማለት ነው። ስሎፕ ወይም ግራዲየንት ነው የሚሆነው ማለት ነው። የሆነ ኳንቲቲ በሆነ ኳንቲቲ አማካኝነት ምን የሚያደርግበት ቼንጅ የሚያደርግበት ሬት ምን ተብሎ ይጠራል? ዴሪቬቲቭ ነው ተብሎ ነው የሚጠራው ማለት ነው። ሶ ዴሪቬቲቭ ሚንስ ኢዝ ዘ ኤግዛክት ሬት አት ዊች ዋን ኳንቲቲ ቼንጅስ ዊዝ ሪስፔክት ቱ another quantity, which means the derivative is in short the slope or the slope of a function or what the slope of a graph or the gradient of the graph. የአንድ ግራፍ ስሎፕ ወይም የአንድ ግራፍ ግራዲየንት ምን ተብሎ ይጠራል? ዴሪቬቲቭ ተብሎ ይጠራል ነው ብሎ ማለት ነው። the other one the different notation for the derivatives የተለያዩ ማለት ለዴሪቬቲቭ በፕራይም ቦታ የምንጠቀማቸው የተለያዩ ፎርሙላዎች አሉ። the following are some of the other notations for derivatives. If y is equals to f of x, then f prime of x is denoted by either of the following notations. ለምሳሌ ዴሪቬቲቭን በምን የሆነ ፋንክሽን y is equals to f of x ተብሎ ቢሰጠን የዚህ ፋንክሽን ዴሪቬቲቭ በተለያዩ ፎርሙላ ሊገለጽ ይችላል ነው ብሎ ማለት ለምሳሌ ይሄኛው ምን ብለን መግለጽ እንችላለን? dy over dx or df of x over dx with respect to x df of x or dx f ብለን መግለጽ እንችላለን። ይሄ ዴሪቬቲቭን የምንጽፍበት የተለያዩ ምንድነው ኖቴሽን ወይም ፎርሙላ ነው የሚያሳየው ማለት በተለያዩ መንገድ ዴሪቬቲቭን በቀላሉ በፕራይሙ ልንጽፍ እንችላለን። dy over dx df of x over dx df of x dxf ብለን ዴሪቬቲቭን በተለያዩ መንገድ መግለጽ እንችላለን ማለት ነው። the other one example 1 find the derivative of the following function የሚከተለውን ፋንክሽን የምንፈልግ ዴሪቬቲቭ ፈልግ ነው ማለት ነው። ቅድም ምን ብያለሁ? የሆነ የተሰጠን ፋንክሽን ኮንስታንት ከሆነ የኮንስታንት ዴሪቬቲቭ ምንድነው? ኦልዌይስ ዜሮ ነው የሚሆነው ማለት ነው። እቺን እንይዛለን። ይሄ ዴሪቬቲቭ ከተሰጠን ደግሞ በፓወር ከተሰጠን ምንድነው የሚሆነው? ፓወሯ መጀመሪያ እንደ ኮኤፊሺየንት እንጽፋለን። ከዛ በኋላ ከፓወሯ ስንት እንቀንሳለን? አንድ እንቀንሳለን። ኢንቲግሬሽን ከሆነ ምን እናደርጋለን? በፓወሯ ላይ አንድ እንደምራለን። ከዛ በኋላ ከደመርን በኋላ ያን የደመርነውን ኦቨር አድርገን እንጽፋለን ማለት ነው። ሶ ለምሳሌ ኤክስ ፓወር ኦፍ 2 ቢሰጠን የዚህን ኢንቲግሬሽን ፈልጉ ብንባል ኤክስ ፓወር ኦፍ 2 ፕላስ 1 ኦቨር ዋት ኦቨር 3 ዲስ ኢዝ ዋት ኢንቲግሬሽን the derivative is the inverse of what ኢንቲግሬሽን ነው የሚሆነው ማለት ነው። እሷን እንይዛለን። እዚህ ጋር ኤግዛምፕል አለን። find the derivative of the following function የሚከተለውን ፋንክሽን የምንፈልጉ ዴሪቬቲቭ ፈልጉ ነው ማለት ነው። a f of x is equals to k f of x k ቢሆን k ደግሞ ማንኛውም ኮንስታንት ቢሆን ዴሪቬቲቭ ምንድነው የሚሆነው? ቅድም ብያችኋለሁ ዜሮ ነው የሚሆነው ማለት ነው። እዚህ ኳልሱ ዜሮ ነው የሚሆነው። ለምሳሌ k እዚህ ኳልሱ 5 ብለን ብንወስድ የ5 ፓወር ስንት ነው? ዜሮ የሆነበትን ፕሩፍ ላድርግላችሁ። የ5 ፓወር ስንት ነው? ዜሮ ነው የሚሆነው። ዜሮ ነው የሚሆነው። ሶ ዜሮ ሲቀነስ 1 ዜሮ ታይም ዜሮ ብናደርገው ምንድነው የሚሆነው? መጀመሪያ ፓወሯን ወደዚህ እናወጣለን። ከዛ በኋላ ከሱ እንቀንሳለን ማለት ነው። ይሄ ምንድነው የሚሆነው? 0 into what 5 the power of 0 means 1 ነው የሚሆነው። ከዛ ታይም 5 the power of minus 1 ነው የሚሆነው ማለት ይሄም ስንት ነው የሚሆነው? 0 into what ይሄ ማለት 1 over 5 ነው የሚሆነው። 1 time 1 over 5 means 1 over 5 which is equal to ስንት ነው የሚሆነው? 0 ነው የሚሆነው ማለት ነው። ሶ ማንኛውም ለየትኛውም ኮንስታንት ዴሪቬቲቭ ምንድን ነው የሚሆነው? 0 ነው የሚሆነው ማለት ነው። ሶ ቢ ላይ በምንጠበት ጊዜ ደግሞ f of x is equals to x square የx ስኩዌር ዴሪቬቲቭ ስንት ነው? ያው በቀላሉ እኛው ወደዚህ እናመጣታለን 2 ትሆናለች። ከዛ ከዚህኛው አንድ እንቀንሳለን x ፓወር ኦፍ 2 minus 1 ስንት ነው የሚሆነው? 1 ነው የሚሆነው ማለት ስለዚህ የዚህኛው ዴሪቬቲቭ ምንድን ነው የሚሆነው? 2x ነው የሚሆነው ማለት ነው። ሶ እዚህ ጋር መልሳችሁ 2x ነው። ይሄ ሎንጌስት ዌይ ነው። በዚህ ፎርሙላ መስራት ትችላላችሁ፣ ግን ይሄ ሎንግ ነው የሚሆነው። ሶ አንሰሩ 2x ነው ማለት ነው። ኦኬ እዚህ ጋር ደግሞ ሲ ላይ በሚመጣበት ጊዜ ራዲካል ኢን ዘ ስኩዌር ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኢን ዘ ስኩዌር ሩት ኦፍ ኤክስ ነው የሚሆነው ማለት ነው። ይሄ ማለት ምን ማለት ነው? ኤክስ ፓወር ኦፍ 1 ኦቨር 2 ማለት ነው። ያው ይሄን ታውቃላችሁ። ሶ
ምን እናደርጋለን? 1/2 ወደዚህ እናመጣታለን። ወደዚህ ስናመጣት 1/2 ከዛ ኤክስ ፓወር ኦፍ ከዚህ ደግሞ አንድ እንቀንሳለን 1/2 ማይነስ 1 ነው የሚሆነው ማለት ነው። ሶ ኢዝ ኢኳልስ ቱ 1/2 ኤክስ ፓወር ኦፍ 1/2 ማይነስ 1 ሚንስ ኤልሲኤም ወንዝ ሲም ለማድረግ በሁለት እናባዛለን 1 ማይነስ 2 ታይም 1 2 ነው የሚሆነው ኦቨር ዋት ኦቨር 2 ከዛ በኋላ which is equals to 1/2 ኤክስ ፓወር ኦፍ ምንድን ነው የሚሆነው? አንድ ሲቀነስ 2 ማይነስ 1 ኦቨር 2 ነው የሚሆነው ማለት ነው። ሶ ይሄን እዚህ ጋር ልስራላችሁ። ሶ 1/2 ኤክስ ፓወር ኦፍ ማይነስ 1/2 ማለት ደግሞ ከምን ጋር እኩል ይሆናል? እሺ 1/2 ኤክስ ፓወር ኦፍ ማይነስ 1/2 ማለት ከምን ጋር እኩል ነው? 1/2 ኤክስ ሆል ኦቨር ኤክስ ፓወር ኦፍ ምንድን ነው የሚሆነው? 1/2 ነው የሚሆነው ማለት ይሄ ከምን ጋር እኩል ነው? 1/2 ታይም ዘ ስኩዌር ሩት ኦፍ ኤክስ ጋር እኩል ነው ማለት ነው። እሺ ሶ መልሳችሁ ትጎናለሁ። ይሄው ተመሳሳይ ግን የሄደበት መንገድ በጣም ይሄ ሎንጌስት ነው። ፈተና ላይ ይሄን ከተጠቀማችሁ የመሳታችሁ ፕሮባቢሊቲ በጣም ከፍተኛ ነው የሚሆነው ማለት ነው። ኦልዌይስ ፈተና ስትፈተኑ ትሪክ ወይም ሾርትስ ወይ መጠቀም አለባችሁ ማለት ነው። ሶ ወደ ኤክሰርሳይዝ 2.7 ስንመጣ use definition 2.6 find the derivative of the function with respect to x with respect to x የፋንክሽኑ የምንፈልጉ ዴሪቬቲቭ ፈልጉ ነው ብለን ማለት ነው። ሶ የኤፍ ኦፍ ኤክስ አለ የኤክስ ዴሪቬቲቭ ምንድን ነው የሚሆነው? አንድ ነው የሚሆነው ማለት እንዴት ነው የሚሆነው? የፓወሩ ስንት ነው? የዚህ ዲግሪው አንድ ነው። አንዷን ወደዚህ እናመጣለን። ከዚህ አንድ እንቀንሳለን። አንድ ሲቀነስ ምንድን ነው የሚሆነው? ያው ኤክስ ፓወር ኦፍ 0 ነው የሚሆነው። ኤክስ ፓወር ኦፍ 0 ደግሞ ስንት ነው የሚሆነው? አንድ ነው የሚሆነው። አንድ ሲባዛ አንድ ደግሞ ምንድን ነው የሚሆነው? አንድ ነው የሚሆነው ማለት ነው። ስለዚህ የዚህ ዴሪቬቲቭ ምንድን ነው የሚሆነው? አንድ ነው የሚሆነው ማለት ነው። ወደ ቢ ስንመጣ ደግሞ ኤክስ ኪዩብድ ሶ ኪዩቧን ወደዚህ እናመጣታለን። 3 ከዚህ ደግሞ አንድ ሲንቀንስ ኤክስ ፓወር ኦፍ 2 ነው የሚሆነው ማለት ነው። እሺ ወደ ሲ ስንመጣ ደግሞ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 1 ኦቨር ኤክስ ቅድም ብያቸዋለሁ። እንደዚህ አይነት በዲቪዥን ከተሰጠ ምንድን ነው የምናደርገው? መጀመሪያ የኑሜራተሩ ዴሪቫቲቭ ሲባዛ በዲኖሚናተሩ ሲቀነስ የዲኖሚናተሩ ዴሪቫቲቭ ሲባዛ በኑሜራተሩ ማለት በራሱ ኦቨር የእሱን ምን እንወስዳለን? ስኩዌር የዲኖሚናተሩ ምን እንወስዳለን? ስኩዌር ወስደን ቁጭ እናደርጋለን ማለት ነው። ሶ የኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 1 ኦቨር ኤክስ ማለት ነው። ዋን ዴሪቬቲቭ ሲባዛ በኤክስ ሲቀነስ አንድ ሲባዛ የኤክስ ዴሪቬቲቭ ሲካፈል ኤክስ ስኩዌር ማለት ነው። ዴሪቬቲቭ ኦፍ 1 ኢዝ ዋት 0 ነው የሚሆነው። 0 ታይም ኤክስ ሲቀነስ የአንድ ሲባዛ የኤክስ ዴሪቬቲቭ ስንት ነው የሚሆነው? አንድ ነው የሚሆነው ሲካፈል ኤክስ ስኩዌር ነው የሚሆነው ማለት ነው። ሶ 0 ሲባዛ ኤክስ ስንት ነው የሚሆነው? 0 ነው የሚሆነው ሲቀነስ አንድ ሲባዛ አንድ ነው የሚሆነው ሲካፈል ለኤክስ ስኩዌር ስለዚህ ማይነስ 1 ኦቨር ኤክስ ስኩዌር ነው የሚሆነው ማለት ነው። የዚህኛው ዴሪቬቲቭ which is equal to ማይነስ 1 ኦቨር ኤክስ ስኩዌር ማለት። ወደ ዲ ስንሄድ ደግሞ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ እንደዚህ በራዲካል ወይም በኪዩብ ሩት ሲሰጥ ምንድነው ማድረግ አለብን? መጀመሪያ በኖርማል ዲግሪ ወይም በፓወር ፎርም እንጽፋለን። 2 ኢን ዘ ስኩዌር ሩት ኦፍ ኤክስ ማለት 2 ኤክስ ፓወር ኦፍ 1 ኦቨር 2 ማለት ነው። 2 ኤክስ ፓወር ኦፍ 1 ኦቨር 2 ሶ ይሄኛው ኮንስታንት ነው። ኮንስታንት ከሆነ ዴሪቬቲቭ እናደርገው ማወቅ አለባችሁ ነገር ኮንስታንት ከሆነ ኦልዌይስ ዴሪቬቲቭ የለውም። የምን ዴሪቬቲቭ የምናደርገው? የቫሪያብሉን ብቻ ዴሪቬቲቭ የምናደርገው። ለምሳሌ ኮንስታንት ብቻውን ከሆነች የኮንስታንት ዴሪቬቲቭ ምንድን ነው የሚሆነው? 0 ነው የሚሆነው። ግን ኮንስታንት ከቫሪያብል ጋር ካለ ቫሪያብሉን ዴሪቬቲቭ እናደርጋለን። እሱ ግን 0 አይሆንም። ቫሪያብሉን ዴሪቬቲቭ አድርገን በፓወሩ ነው የምናባዘው ማለት ነው። ለምሳሌ የዚህኛው ዴሪቬቲቭ የ2x ዘ ፓወር ኦፍ 1 ኦቨር 2 ዴሪቬቲቭ ስንፈልግ ይችኛው ወደዚህ እናመጣታለን 1 ኦቨር 2 ማለት ሲሆን 1 ኦቨር 2 ከምን ጋር ይባዛል? ከዚህኛው ከኮፊሽንቱ ጋር ይባዛለች ታይም ኤክስ ፓወር ኦፍ ከዚህ ደግሞ አንድ እንቀንሳለን 1 ኦቨር 2 ማይነስ 1 ነው የሚሆነው ማለት ነው። ሶ 1 ኦቨር 2 ታይም ኤክስ ሚንስ ኤ ከዚህ ጋር ሲጣፋ አንድ ነው የሚሆነው ማለት ነው። ታይም ኤክስ ፓወር ኦፍ 1 ኦቨር 2 ማይነስ 1 ሚንስ 1 ማይነስ ኮማን ዲኖሚኔተር ስንፈልግ ይሄኛውን በሁለት እናባዛለን 1 ማይነስ 2 ኦቨር 2 ይሆናል ማለት ነው። ኤክስ ፓወር ኦፍ ምን ይሆናል ማለት ነው? ማይነስ 1 ኦቨር 2 ይሆናል። ኤ ከምን ጋር እኩል ነው? 1 ኦቨር ኢን ዘ ስኩዌር ሩት ኦፍ ኤክስ ጋር እኩል ነው ማለት ነው። ስለዚህ የዚህኛው መልስ 1 ኦቨር ኢን ዘ ስኩዌር ሩት ኦፍ ኤክስ ነው የሚሆነው ማለት ነው።
2.1.43 ዴሪቬቲቭስ ኦፍ ቫሪየስ ፈንክሽን የተለያዩ ፈንክሽን ዴሪቬቲቭ እንዴት ነው የምንፈልገው ነው። እዚህ ጋር አይ ላይ የሚያስቀምጠው ምንድን ነው ብለን ዲፈረንሺዬሽን ኦፍ ፓወር ፈንክሽን ሲሰጠን እንዴት ነው የምናደርገው? ያ እንደ ቅድሙ ነው የምንሰራው። ቅድም አሳይቻቸዋለሁ። ለምሳሌ ዩዝ ዲፊኒሽን 2.6 ፋይንድ ዘ ዴሪቬቲቭ ኦፍ ኢች ኦፍ ዘ ፎሎዊንግ ፓወር ፈንክሽን የሚከተሉት ፓወር ፈንክሽን ምን ፈልጉ ዴሪቬቲቭ ፈልጉ ነው ብለን ማለት የኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ዴሪቬቲቭ ስንት ነው የሚሆነው? አንድ ነው። ቅድም ሰርተናል። የኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ስኩዌር ደግሞ ምንድን ነው የሚሆነው? 2x ነው የሚሆነው። 2x ሁለቷን ወደዚህ እናመጣለን። ከሁለቷን ስንቀንስ ያው አንድ ነው የሚሆነው 2x ይሆናል ማለት ነው። ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ዘ ፓወር ኦፍ ማይነስ 2 እንዲህ በሚሆንበት ጊዜ ይችኛው ሁለቷን ወደዚህ እናመጣለን፣ ወደዚህ እናመጣለን ማይነስ 2 ከዛ ኤክስ ዘ ፓወር ኦፍ ከዚህ ደግሞ አንድ ሲንቀንስ ማይነስ 2 ማይነስ 1 ምንድን ነው የሚሆነው? which is equals to minus 2 x the power of ማይነስ 3 ይሆናል ማለት ነው። በፈተና ላይ በሚሆንበት ጊዜ እንዲህ ላስቀምጡ ይችላሉ። እንደዚህ ካላስቀምጡ እንዴት ነው ሊያስቀምጡት የሚችሉት? ማይነስ 2 ኦቨር ኤክስ ኪዩብድ ነው የሚሆነው ማለት ነው። ይሄኛው ወደ ላይ ሲወጣ ምንድን ነው የሚሆነው? ማይነስ ነው የሚሆነው። ወደታች ሲወርድ ፖዚቲቭ ይሆናል ማለት ነው። እንደዚህ ይጻፋል ማለት ነው። ጀነራሊ ዋትስ ዴሪቬቲቭ ኦፍ ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ፓወር ኦፍ ኤን። በዚህ ኤክስ ፓወር ኦፍ ኤን ከተሰጠ የዚህ ጀነራል ፎርሙላ ወይም የዚህ ዴሪቬቲቭ ጀነራል ፎርሙላ ምንድን ነው የሚሆነው? እንዲህ ከተሰጠ መጀመሪያ ኤን ነው ወደዚህ እናመጣለን። ኤን ኤክስ ፓወር ኦፍ ኤን ከኤን አንድ እንቀንሳለን። አንድ ማይነስ 1 ዲስ ኢዝ ዋት ጀነራል ፎርሙላ። ኢንቴግሬሽን ከሆነ ደግሞ ምንድን ነው የምናደርገው? ኤክስ ዘ ፓወር ኦፍ ኤን ፕላስ 1 ኦቨር ዋት ኤን ፕላስ 1 ነው የሚሆነው ማለት። ይሄ ደግሞ ምንድን ነው? ኢንቴግሬሽን ነው። ይሄኛው ዴሪቬቲቭ ነው። በቃ እዚህቹ ጨርሳችሁ ነው ወደ ኢንቴግሬሽን የምትሉት ማለት። ሌት ኤግዛምፕል ቲዮሬም 2.1 ሌት ኤፍ ኦፍ ኤክስ is equals to x the power of n where n is what? Positive integer. Then f prime of x is equals to n x the power of n minus 1 አሁን ያሳያችኋችሁ ማለት ነው። ስለዚህ ይሄ ደግሞ ፕሩፍ ነው። እሱን ይሁት። ኤግዛምፕል 1 find the derivative of each of the following function። እዚህ ጋር አንድ ነገር ላስቸግራችሁ። ያው እያያችሁ ነው። ከተመቻችሁ ሰብስክራይብ አድርጉ። የእናንተ ሰብስክራይብ እናንተን ምንም አይጎዳችሁም፣ ነገር ግን ለእኔ ትጠቅመኛለች። ላይክ እና ሰብስክራይብ አድርጉ እና ደግሞ ማስተካከለውም ነገር ካለ በኮሜንት ላይ በዚህ አስተካክል ብላችሁ ጻፉልኝ። አመሰግናለሁ። ወደ ኤግዛምፕል ስንመለስ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ፓወር ኦፍ 15 የዚህኛው ዴሪቬቲቭ እንደ ቅድም እንዳየነው 15ን ወደዚህ እናመጣለን። 15 ኤክስ ፓወር ኦፍ 15 ሲቀነስ 1 14 ነው የሚሆነው ማለት ነው። የዚህኛውን ኢንቴግሬሽን ፈልጉ ብትባሉ ምንድን ነው የምታደርጉት? በዚህ ላይ በ15 ላይ 1 እንደምራለን። 15 ሲደመር 1 ሲካፈል 15 ሲደመር 1 ማለት ነው። የስንት ነው የሚሆነው? ኤክስ ፓወር ኦፍ 16 ኦቨር 16 ነው የሚሆነው ማለት ይሄ ኢንቴግሬሽን ነው። ዴሪቬቲቭ ደግሞ ምንድን ነው የሚሆነው? ያው 15ን ወደዚህ እናመጣለን። ከዛ ከፓወሯ 1 እንቀንሳለን። ይሄ ነው የሚሆነው ማለት ይሄው የኤም አንሰር ይሁን። የቢ ደግሞ 24ን ወደዚህ እናመጣለን። ከዛ ከ24 1 ስንቀንስ 23 ሆነ ማለት ነው። ኮሮላሪ 2.1 if f of x is equals to x power of minus n where n is positive integer then f prime at x is equals to minus n x power of minus n minus 1 ነው የሚሆነው ማለት ይሄን ቅድም አሳይቻለሁ። x is equals to ምንም ቢሆን እዚህ ጋር n ከሆነ መጀመሪያ እቺኛውን ወደዚህ እናመጣለን minus n ከዛ x power of minus n minus 1 ነው የምናደርገው ማለት ነው። በዚህ ፎርሙላ ነው የምንሰራው። ወደ ኤግዛምፕል ስንመጣ find the derivative of each of the following function። እዚህ ጋር x the power of minus 5 አለ። minus 5 ወደዚህ እናመጣለን። ከዛ x the power of ምንድን ነው የሚሆነው? minus 5 minus 1 which is equals to minus 5 x the power of minus 6 ነው የሚሆነው ማለት ነው። ይሄኛውም ደግሞ 17ቱን ወደዚህ እናመጣለን። minus 17 minus 1 እንዳትረሱ። ከማይነስ 17 1 ሲንቀንስ ደግሞ ምንድን ነው የሚሆነው? ያው minus 18 ነው የሚሆነው። ማይነስ 18 ይሆናል ማለት ነው። ይሄ ይሆናል ማለት ነው። ኤግዛምፕል 3 let f of x is equals to x power of minus 6 find f prime f derivative at 1 f derivative at 1 over 3 f derivative at k when k different from 0። ይሄ ማለት ምን ማለት ነው?
መጀመሪያ የተሰጠውን ፈንክሽን ድሪቬት አድርጉ። ድሪቬት ካደረጋችሁ በኋላ ምን አድርጉ ማለት ነው? አንድን አስገቡ ነው እዚህ ጋር ደግሞ ፈንክሽን ድሪቬት ካደረጋችሁ በኋላ 1/3ን አስገቡ። በማ ቦታ በኤክስ ቦታ። ድሪቬት ካደረጋችሁ በኋላ በኤክስ ቦታ ማንን አስገቡ? ኬን አስገቡ ነው ብለን ማለት ነው። ሶ የኤክስ ፓወር ኦፍ -6 ድሪቬቲቭ -6 ኤክስ ፓወር ኦፍ -6 -1 ነው የሚሆነው። ኤ ከምን ጋር እኩል ነው? -6 ኤክስ ፓወር ኦፍ -7 ነው የሚሆነው ማለት ነው። ሶ ከዛ በኋላ የምናስገቡ ነው ብለን በኤክስ ቦታ ላይ አንድን አስገቡ ይላል። ሶ -6 1 ዘ ፓወር ኦፍ -7 ነው የሚሆነው ማለት ነው። ሶ ይሄ ማለት -6 1 ኦቨር 1 ዘ ፓወር ኦፍ 7 ነው የሚሆነው ማለት ነው። 1 ዘ ፓወር ኦፍ ሚሊዮን ብናደርገው ራሱ ምንድን ነው የሚሆነው? አንድ ነው የሚሆነው። ስለዚህ መልሱ ምንድን ነው የሚሆነው ማለት ነው? -6 ነው የሚሆነው ማለት ነው። -6 ይሆናል ማለት ነው። ያው -6 ሶ የዚህኛው ዴሪቬቲቭ ደግሞ -6 ኤክስ ፓወር ኦፍ -7 እንደሆነ አውቀናል። ከዛ -6 ኢንቱ በኤክስ ቦታ ላይ ማንን አስገቡ? 1/3 አስገቡ። ከዛ ዘ ፓወር ኦፍ -7 ሶ ይሄ ማለት -6 ኦቨር 1/3 ዘ ፓወር ኦፍ 7 ነው የሚሆነው። ይሄኛውን ካልኩሌት አድርጋችሁ ማግኘት ማለት ነው። ወይም በሾርት ከት ዌይ ስንሰራ -6 ኦቨር 1/3 ማለት ምን ማለት ነው? 1/3 ማለት ምን ማለት ነው? 3 ዘ ፓወር ኦፍ -1 ማለት ነው። ሶ -6 ኦቨር 3 ዘ ፓወር ኦፍ -1 ዘ ፓወር ኦፍ -1 ዘ ፓወር ኦፍ ምንድን ነው የሚሆነው? 7 ነው የሚሆነው ማለት ነው። ሶ -6 ኦቨር 3 ዘ ፓወር ኦፍ -7 ሶ ወደ ላይ ሲወጣ ይሄኛው ደግሞ 3 ዘ ፓወር ኦፍ -7 ወደ ላይ ሲወጣ ምንድን ነው የሚሆነው? -6 ታይም 3 ዘ ፓወር ኦፍ 7 ነው የሚሆነው ማለት ነው። ሶ የዚህ አንሰር -6 3 ዘ ፓወር ኦፍ 7 ነው የሚሆነው ማለት ነው። ይሄኛው ካልኩሌት ስታደርጉት ይሄኛው መልስ ይመጣል ማለት ነው። ሶ ካልኩሌት ስታደርጉት ኔጌቲቭ ይሄንን ይመጣል። ሶ ዲሲ ላይ በሚመጣበት ጊዜ ደግሞ ኤፍ ፕራይም አትዋት ኬ ነው የሚሆነው ማለት ነው። ይሄኛው ዴሪቬቲቭ ካደረጋችሁ በኋላ በኤክስ ቦታ ላይ ኬን ማስገባት ነው። ሶ የዚህኛው ዴሪቬቲቭ -6 ኤክስ ፓወር ኦፍ -7 ነው የሚሆነው። ይሄ ማለት ኤክስ ቦታ ላይ ኬን ስናስገባ -6 ኬ ዘ ፓወር ኦፍ -7 ነው የሚሆነው። ይሄ በሌላ ፎርሙላ ደግሞ -6 ኦቨር ኬ ዘ ፓወር ኦፍ 7 ነው የሚሆነው ማለት ነው። ይሄ ነው የሚሆነው። ሶ እዚህ ጋር ደግሞ ምን አለ? ኮሮላሪ 2.2 ምንድን ነው ብለን ሌት ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኬ ኤክስ ዘ ፓወር ኦፍ ኤን ዘን ኤፍ ፕራይም ኦፍ ኤክስ ኢዝ ኢኳልስ ቱ ኬ ኤን ኤክስ ዘ ፓወር ኦፍ ኤን ማይነስ 1 ዌር ኤን ኢዝ ኤኒ ናን ዜሮ ኢንቲጀር ኤንድ ኬ ኢዝ ኤ ኮንስታንት ነምበር። ሶ እዚህ ጋር ምንድን ነው? ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኬ ማለት ኬ ኤክስ ዘ ፓወር ኦፍ ኤን ኬ ማንኛውም ኮንስታንት ነው ከምን ውጪ ዲፍሬንት ፍሮም ዜሮ ኮንስታንት ከሆነ ምንድን ነው የምናደርገው? ይሄኛው ምንም አነካ ቀጥታ እንደለመድ ነው እችኛ ወደዚህ እናያታለን። ከዛ ከሱ አንድ እንቀንሳለን ማለት ነው። ሶ ኤን ኬ ኤክስ ፓወር ኦፍ ኤን ማይነስ 1 ነው የሚሆነው ማለት ነው። ይሄን ለማሳየት ነው። እዚህ ጋር በኤግዛምፕል አለልን። ሶ ኬ ማለት እዚህ ጋር በሌላ በሚመጣበት ጊዜ ፋይንድ ዘ ዴሪቬቲቭ ኦፍ ኢች ኦፍ ዘ ፎሎዊንግ ፈንክሽን ኬ ላይ በኬ ቦታ ላይ የተቀመጠው ማለት ነው -2 ነው። ከዛ ኤክስ ፓወር ኦፍ 11 ነው የሚሆነው ማለት ነው። ምንድን ነው የምናደርገው? እንደቀድሙ ይችኛው ፓወርን ከዚህ ከኮፊሽንቱ ጋር እናባዛለን። -2 ታይም ምንድን ነው የሚሆነው? 11 ነው የሚሆነው። ከዛ ከዚህኛው አንድ እንቀንሳለን። ኤክስ ፓወር ኦፍ 11 ሲቀነስ 1 ነው የሚሆነው ማለት ነው። -2 ታይም 11 -22 ታይም ኤክስ ፓወር ኦፍ 11 -1 10 ነው የሚሆነው ማለት ነው። ይሄ ነው የሚሆነው። እሺ when we are going to in b f of x is equals to 4x power of 20 አራቷን ወደዚህ እናመጣለን። ከአራት ጋር እናባዛለን። 4 ጊዜ 20 80 ነው የሚሆነው። x ፓወር ኦፍ 20 ሲቀነስ 1 19 ነው የሚሆነው ማለት ነው። ይሄው እዚህ ጋር ከዚህኛው ጋር ተመሳሳይ ነው። ሶ ወደ c ስንሄድ ደግሞ f of x is equals to -3 over x power of 7 -3 over x power of 7 ቅድም ብያለሁ። መጀመሪያ እንደዚህ አይነት ፈንክሽን ሲሰጠን የኑሜራተሩ ዴሪቬቲቭ -3 የሱ ዴሪቬቲቭ ሲባዛ በምኑ በዲኖሚናተሩ ሲቀነስ የዲኖሚናተሩ ዴሪቬቲቭ ሲባዛ በኑሜራተሩ ነው የሚሆነው ማለት ሲቀነስ -3 ታይም ኤክስ ፓወር ኦፍ 7 ምን እሱ ምን ዴሪቬቲቭ ማለት ኦቨር የዚህኛው ስኩዌር ኤክስ ፓወር ኦፍ 7 ሆል ስኩዌር ማለት
ሶ ማለት የሶስት ዴሪቬቲቭ የማይነስ 3 ዴሪቬቲቭ ምንድነው ኮንስታንት ስለሆነ 0 ነው የሚሆነው። 0 ታይም ኤክስ ፓወር ኦፍ 7 ምንድነው የሚሆነው 0 ነው የሚሆነው ማለት ነው። 0 ሲቀነስ ማይነስ 3 ታይም የኤክስ ፓወር ኦፍ 7 ዴሪቬቲቭ 7 ታይም ኤክስ ፓወር ኦፍ 6 ነው የሚሆነው ማለት 7 ታይም ኤክስ ፓወር ኦፍ 6 ሲካፈል የኤክስ ፓወር ኦፍ 7 ሆል ስኩዌር ምንድነው የሚሆነው ኤክስ ፓወር ኦፍ 14 ነው የሚሆነው ማለት እቺኛውን አባዛል ኦቨር ኤክስ ፓወር ኦፍ 14 ይሆናል ማለት ነው። ሶ 0 ሲቀነስ ኢንቱ ሲቀነስ ምንድነው የሚሆነው ኔጌቲቭ ሲባዛ ኔጌቲቭ ፖዚቲቭ ነው የሚሆነው። ታይም 3 ታይም 7 ምንድነው የሚሆነው 21 ነው የሚሆነው። ታይም ኤክስ ፓወር ኦፍ 6 ኦቨር ኤክስ ፓወር ኦፍ 14 ነው የሚሆነው ማለት ነው። 21 ታይም ኤክስ ፓወር ኦፍ 6 ኦቨር ኤክስ ፓወር ኦፍ 14 ነው የሚሆነው ማለት ነው። ይሄኛው ወደ ላይ ሲወጣ 21 ኤክስ ፓወር ኦፍ 6 ማይነስ 14 ነው የሚሆነው ማለት ነው። ይሄ ማለት ነው 21 ኤክስ ፓወር ኦፍ ማይነስ ስንት ነው የሚሆነው 8 ነው የሚሆነው። 6 ሲቀነስ 14 ማይነስ 8 ነው የሚሆነው። ይሄ ከምን ጋር እኩል ነው 21 ኦቨር ኤክስ ፓወር ኦፍ 8 ጋር እኩል ነው ማለት ነው። ሶ እዚህ ጋር መልሳችን ይሄው 21 ኦቨር ኤክስ ፓወር ኦፍ 8 ነው የሚሆነው ማለት ነው። ሶ ወደ ዲ በሚመጣበት ጊዜ ያው ተመሳሳይ ነው የሚሆነው። ዲም ተመሳሳይ ነው የሚሆነው። ምንድነው የምናደርገው መጀመሪያ የአንድ ዴሪቬቲቭ ዋን ዴሪቬቲቭ ታይም ይሄኛው ነው እየሰራሁ ያለሁት 3 ታይም ኤክስ ፓወር ኦፍ 15 ማይነስ 1 ታይም የ3 ታይም ኤክስ ፓወር ኦፍ 15 ዴሪቬቲቭ ሲካፈል 3 ኤክስ ፓወር ኦፍ 15 ምንድነው የሚሆነው ሆል ስኩዌር ነው የሚሆነው ማለት ነው። የአንድ ዴሪቬቲቭ ምንድነው የሚሆነው 0 ስለሚሆን 0 ሲባዛ ማንኛውም ቁጥር 0 ነው የሚሆነው። ሲቀነስ አንድ ሲባዛ የ3 ኤክስ ፓወር ኦፍ 15 ዴሪቬቲቭ ምንድነው የሚሆነው 1 ሲባዛ 3 ሲባዛ 15 ወደዚህ ትወርዳለች 15 ታይም ኤክስ ፓወር ምንድነው የሚሆነው 15 ሲቀነስ 1 14 ነው የሚሆነው። ሲካፈል 3 ኤክስ ፓወር ኦፍ 15 ስኩዌር ሚንስ የ3 ስኩዌር ምንድነው የሚሆነው 9 ነው የሚሆነው 9 ኤክስ ፓወር ኦፍ 13 ይሆናል ማለት ነው። ሶ 0 ሲቀነስ 3 ጊዜ 15 ስንት ነው የሚሆነው 45 ኤክስ ፓወር ኦፍ 14 ኦቨር 9 ታይም ኦቨር ምንድነው የሚሆነው 9 ታይም ኤክስ ፓወር ኦፍ 13 ነው የሚሆነው ማለት ነው 13 ሶ 45 ሲካፈል ለ9 ስንት ነው የሚሆነው 5 ነው የሚሆነው 5 ሲባዛ ኤክስ ፓወር ኦፍ ስንት 14 ሲቀነስ 30 ነው የሚሆነው ማለት ነው። ሶ የማለት ከስንት ጋር እኩል ነው 5 ኤክስ ፓወር ኦፍ ማይነስ 16 ጋር እኩል ነው። ሶ የማለት 5 ኤክስ ፓወር ኦፍ ማይነስ 16 ጋር እኩል ነው። የማለት ከምን ጋር እኩል ነው 5 ኦቨር ኤክስ ፓወር ኦፍ 16 ጋር እኩል ነው ማለት ነው። እዚች ጋር ማይነስ አለች ቅድም 0 ሲቀነስ ብለን ስለተነሳ ማይነስ አለ ማይነሱን ሲደርሰው ነው። ሶ ከዚህ ጋር ተመሳሳይ ነው ማለት ነው። ሶ እነዚህን ኤክሰርሳይዝ እንሰራለን። ሶ ላይ ያለው ፋይንድ ዴሪቬቲቭ ኦፍ ዘ ፎሎዊንግ ፈንክሽን ነው። ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ፓወር ኦፍ 8 የማለት ማለት ነው። ኤክስ ፓወር ኦፍ 8 8ን ወደዚህ እናመጣለን 8 ኤክስ ፓወር ኦፍ 8 ሲቀነስ 1 7 ነው የሚሆነው ማለት ነው። የዚህ ዴሪቬቲቭ 8 ኤክስ ፓወር ኦፍ 7 ነው የሚሆነው። ወደ ቢ ስንድ ደግሞ ኤክስ ፓወር ኦፍ 27 which is equal to 27 ወደዚህ ይመጣል 27 ኤክስ ፓወር ኦፍ 27 ሲቀነስ 1 26 ነው የሚሆነው ማለት ነው። ሶ እሺ ከሁለቱ አንዱን እንስራላችሁ። እሺ ዲ እንስራ። ዲ እና ሲ ተመሳሳይ ስለሆነ ዲ እንስራ። ሶ 15ቷን ወደዚህ ስናመጣ 15 ሲባዛ በ10 ታይም ኤክስ ፓወር ኦፍ 15 ሲቀነስ 1 14 ነው የሚሆነው ማለት ነው። 15 ሲባዛ 10 150 ኤክስ ፓወር ኦፍ 14 ነው የሚሆነው ማለት ነው። ሶ ሲን እናንተ ሞክሩት። ትንሽ ከበድ የሚሆነው መርጬ ልስራላችሁ። ከዚህ ውስጥ የሚሰራው ይችኛው ያው 7ቷን ወደዚህ እናመጣለን 7 ሲባዛ ማይነስ 7 ሲባዛ 4 ማይነስ 28 ነው የሚሆነው። ከዛ ኤክስ ፓወር ኦፍ ማይነስ 7 ማይነስ 1 ኢዝ ኢኳልስ ቱ ማይነስ 28 ኤክስ ፓወር ኦፍ ስንት ነው የሚሆነው ማይነስ 8 ነው የሚሆነው ማለት ነው። ይሄኛው ተመሳሳይ ነው። እሺ ከኤች እና ከጂ የትኛውን ልስራላችሁ? ኤችን ልስራላችሁ። ተመሳሳይ ነው ልቱ ማለት ነው። ሶ ማይነስ 10
ኤክስ ደ ፓወር ኦፍ ማይነስ 3 ኦቨር 5 ምንድነው የምናደርገው? እችኛው ወደዚህ እናመጣታለን። ማይነስ 10 ታይም ማይነስ 3 ኦቨር 5 ኤክስ ደ ፓወር ኦፍ ማይነስ 3 ኦቨር 5 ማይነስ 1 ነው የሚሆነው ማለት ነው። ሶ ማይነስ ታይም ማይነስ ምንድነው የሚሆነው? ፖዚቲቭ ነው የሚሆነው። ሶ 10 ሲባዛ 3 30 ሲካፈል ለ5 ነው የሚሆነው። ኤክስ ደ ፓወር ኦፍ ማይነስ 3 ማይነስ ያው ኤልሲኤም ኦቨር 1 አድርገን ክሊክ ክሮስ ስናደርግ ማይነስ 5 ነው የሚሆነው ማለት ኦቨር 5 ይሆናል ማለት ነው። ሶ ይሄ 30 ሲካፈል ለ5 ስንት ነው የሚሆነው? 6 ነው የሚሆነው። 6 ታይም ኤክስ ደ ፓወር ኦፍ ማይነስ 3 ማይነስ 5 which is equals to ማይነስ 8 ሁለቱም ኔጋቲቭ ስለሆኑ ኦቨር 5 ነው የሚሆነው ማለት ነው። ይሄ ማለት ደግሞ 6 ኦቨር ኤክስ ደ ፓወር ኦፍ 8 ኦቨር 5 ለመግለጽ እንችላለን። ይሄኛውን እናንተ ጂን እናንተ ሞክሩ። ሁለተኛ let f of x is equals to x the power of minus 9 f prime at 1 መጀመሪያ የኤፍ የፋንክሽን ዴሪቬቲቭ ትፈልጋለችሁ። ከዛ በኋላ በኤክስ ቦታ ላይ አንድ እናስገቡ ነው ማለት ነው። ያ ቅድም ሰርተናል። ሶ እዚህ ጋር ምንድነው የምናደርገው? የዚህኛው ዴሪቬቲቭ 9ኛውን ወደዚህ እናመጣለን። ማይነስ 9 ኤክስ ደ ፓወር ኦፍ ማይነስ 9 ማይነስ 1 ማይነስ 9 ማይነስ 1 which is equals to ማይነስ 9 ኤክስ ደ ፓወር ኦፍ ማይነስ 10 ነው የሚሆነው ማለት ነው። ሶ በዚህ በኤክስ ቦታ ላይ ነው ማንንም የምናስገባው? አንድ ነው የምናስገባው። 1 ኦቨር 3 ነው የምናስገባው። እንደገና ኬ ነው የምናስገባው ማለት ነው። ሶ በኤክስ ቦታ ላይ አንድ ሲገባ ማይነስ 9 1 the power of minus 10 1 the power of million 1 the power of trillion is equals to always 1 ነው የሚሆነው ማለት ነው። ሶ 1 the power of minus 10 means ምን ማለት ነው? 1 over 1 the power of 10 ማለት ነው። ሶ ስንት ነው የሚሆነው? 1 ነው የሚሆነው። ሶ which is equals to minus 9 ነው የሚሆነው ማለት የዚህ አንሰር minus 9 ነው ማለት። ሁለተኛ ቢ ላይ ደግሞ ያው በኤክስ ቦታ ላይ በዚህ በማይነስ 9 ኢንቱ 1 ኦቨር 3 the power of minus 10 ማድረግ ነው። በሲ ላይ በሚመጣበት ጊዜ ደግሞ ማይነስ 9 ኬ the power of minus 10 ነው ማለት ነው። በቀጣይ ክላስ እስክንገናኝ መልካም ጊዜ። ሰብስክራይብ አድርጋችሁ ደግሞ ሰብስክራይብ አድርጉ። ያልገባችሁ ያልተመቻችሁ ነገር በኮሜንት ላይ ማስቀመጥ ትችላላችሁ። አመሰግናለሁ።